ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። አንተነህ ነኝ። የዛሬ ቪዲዮዬ ላይ ኤአይን በመጠቀም እንዴት የፈለግነውን ፓወርፖይንት ፕሬዘንቴሽን ማዘጋጀት እንደምንችል አሳያችኋለሁ። ተከታተሉኝ። በመጀመሪያ ወደ ዌብ ብራውዘራችን በመሄድ ቻት ጂቢቲን እንከፍታለን። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ወደ ቻት ጂቢቲ ከሄድን በኋላ ይህንን ዊንዶ ያመጣልናል። እዚህ ጋር የምንፈልገውን ታይፕ እናደርግለታለን ማለት ነው። ለምሳሌ ፓወርፖይንት ፕሬዘንቴሽን ማዘጋጀት የፈለግነው ስለ ኢትዮጵያን ቡና ከሆነ እዚህ ጋር ኮማንድ እንሰጠዋለን ማለት ነው። ኮማንዱን ፕሊስ ጀነሬት ኤ ፓወርፖይንት ፕሬዘንቴሽን አባውት ኢትዮጵያን ኮፊ ማለት እንችላለን ማለት ነው። ከዛ እዚህ ጋር እንመጣና ይሄንን ክሊክ ስናደርገው የተወሰነ ከቆየ በኋላ ክሬት ያደርግልናል ማለት ነው። እዚህ ጋር እንደምታዩት ክሬት እያደረገልን ነው። እዚህ ጋር እንደምታዩት ወደ 9 ስላይድ ክሬት አድርጎ ጨርሶልናል። ስክሮል እያደረግን ቼክ እናደርጋለን። ማስተካከል የምንፈልገውም ነገር ካለ እናስተካከላለን። ካየን በኋላ ክሬት ባደረገልን ፓወርፖይንት ፕሬዘንቴሽን ደስተኛ ከሆነን እዚህ ጋር እንመጣና ጀነሬት ፓወርፖይንት ፋይል እንለዋለን። ፋይል ብለን ይህንን እዚህ ጋር ክሊክ ስናደርገው የፓወርፖይንቱን ፋይል ጀነሬት ያደርግልናል ማለት ነው። ከዛ እንደፈለግን ዳውንሎድ አድርገን መጠቀም እንችላለን ማለት ነው። እዚህ ጋር እንደምታዩት የፓወርፖይንቱን ፋይል ጀነሬት አድርጎልናል። እዚህ ጋር በመምጣት ዳውንሎድ እናደርገዋለን። እዚህ ጋር እንደምታዩት ኦልሬዲ ዳውንሎድ አድርጎልናል። ከዛ ክሊክ በማድረግ ፓወርፖይንት ፕሬዘንቴሽኑን መክፈት እንችላለን ማለት ነው። እዚህ ጋር እንደምታዩት ፓወርፖይንቱን ከፍቶልናል። እዚህ ጋር የፈለግነውን ዲዛይን ማስገባት እንችላለን። ለምሳሌ እዚህ ጋር እንመጣና ዲዛይን የሚለውን ክሊክ ስናደርግ የምንፈልገውን ያክል ዲዛይን ያስመርጠናል። ለፓወርፖይንታችን የፈለግነውን አይነት ዲዛይን ማስገባት እንችላለን ማለት ነው። እዚህ ጋር እንደምታዩት ይህንን የምንፈልግ ከሆነ ይህንን መጠቀም እንችላለን። ከዚህ ውስጥ የፈለግነውን ያክል ዲዛይን መርጠን መጠቀም እንችላለን ማለት ነው። በየስላይዱ ደግሞ ትራንዚሽን ማድረግ የምትፈልጉ ከሆነ ወደዚህ ወደ ትራንዚሽንስ በመሄድ የፈለግነውን ኢፌክት መምረጥ እንችላለን ማለት ነው። ፌድ እንዲያደርግ ከሆነ ፑሽ፣ ዋይፕ፣ ስፕሊት የፈለግነውን ትራንዚሽን በመጠቀም ፓወርፖይንታችንን ማሳመር እንችላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ሌላ እንዳሳያችሁ የምትፈልጉ ቪዲዮ ካለ ደግሞ ኮሜንት ላይ ያስቀምጡልኝ። ሰላም ሁኑ።